ሰላም ጤና ይስጥልን ተመልካቾቻችን የአክብሮት ሰላምታችንን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ አውደ ግንባሮች ድል እየቀናው እንዳለም ተገልጿል። ከየቀጠናዎቹ ከሚደርሱን መረጃዎች ለማወቅ እንደተቻለው የአብይ አህመድ ሰራዊት እንዲሁም የአማራ ክልል ሚሊሻና አድማ በታኝ በአማራ ፋኖ የተለያዩ አደረጃጀቶች በሚደርስባቸው ጥቃት ከፍተኛ ኪሳራ እየገጠማቸው እንዳለ ተመልክቷል። የአማራ ፋኖ ብሔራዊ ንቅናቄ መጠነ ሰፊ ሰራዊት አስመርቋል። በዚህ የሰራዊት ምርቃ ላይ የተገኙት የፋኖ አመራሮች የአማራ ህዝብ የሚጠብቀው ሰራዊት በተሟላ ሁኔታ እየተዘጋጀ ነው። በቅርቡ መጠነ ሰፊ ጥቃት በአገዛዙ ሰራዊት ላይ እንደሚከፈት ነው የገለጹት። እንግዲህ ይሄ ትዕዛዝ ወይም መመሪያ ወይም ማስጠንቀቂያ ከተላለፈ በኋላ የፖለቲካ ፓርቲዎች ውሳኔ ነው የሚጠበቀው። የአብይ አህመድ አገዛዝ አንዳንድ እውነተኛ የሆኑ የህዝብን ድምጽ ይወክላሉ የሚባሉ ፓርቲዎችን በማስፈራራት ጭምር እጃቸውን ጠምዝዞ ወደ ምርጫው እንዳስገባቸው ይታመናል። ምናልባት እንዲህ አይነቱ የአፋብን የአማራ ፋኖ ብሔራዊ ንቅናቄ ማስጠንቀቂያ ለነዚህ ምርጫውን ላለመግባት በከፍተኛ ደረጃ በቋፍ ላይ ካሉ ይሄ ትልቅ ማረጋገጫ ምርጫውን እንዳይሳተፉና እንዳይቀጥሉ የሚያደርጋቸው ነው። ከዚህ በኋላ እንግዲህ የራሳቸው ውሳኔ ነው። የአማራ ህዝብንም አጠቃላይ የኢትዮጵያ ህዝብንም ውሳኔ ሳይቀበሉ በምርጫው መሳተፋቸው ከምንም በላይ በተለያየ መልኩ ከሚደርስባቸው አደጋ ባሻገር በቀጣይም በፖለቲካ ህልውናቸው ላይ ትልቅ ጉዳት የሚደርስባቸው መሆኑን ተገንዝበው ለዚህ ለፋኖ ጥሪ ምላሽ መስጠት አለባቸው። በአስቸኳይ ከምርጫው ውጡ ነው በሚል እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ማስጠንቀቂያ የሰጠው። እንግዲህ በትግራይ አካባቢ ምርጫው እንደማይካሄድ ይታወቃል። በእርግጥ ይፋ የሆነ ከህወሓት የተላለፈ ጥሪ የለም። ምናልባት ይጠበቃል ህወሓትም ተመሳሳይ በሆነ መልኩ መግለጫ ሊያወጣ እንደሚችል፣ በኦሮሚያ ክልልም ባልታወጀና በመግለጫ ባልወጣ መልኩ በዛ አካባቢ ምርጫ ላይ የሚሳተፉ ወገኖችን እርምጃ ይወሰድባቸዋል የሚል ስጋት እንዳለ ከዚህ በፊት ፕሮፌሰር መራራ ጉዲና ለምን በምርጫው እንደማይሳተፉ ሲገልጹ የተናገሩትን ማስታወስ በቂ ነው። ምናልባት የኦሮሞ ነጻነት ሰራዊት ኦላ የፋኖንም ሆነ የሌሎች ኃይሎችን ጥሪ በመድገም በኦሮሚያ ክልልም መሰል ጥሪ እንደሚያደርግ ይጠበቃል። ከፖለቲካ ፓርቲዎች አሁን ምንድነው ሊያደርጉ የሚችሉት? እንግዲህ ይሄ ጥሪ ከባድ ነው። ምናልባትም በህይወት ወስኖ መግባት ማለት ነው። አብይ አህመድ በኃይልና በጉልበት በተለያዩ የጦር መሳሪያዎች በከባድ መሳሪያዎች ከምድርም ከሰማይም እየተጠበቁ ከተሞች ምርጫው እንዲካሄድ ሊያደርግ ይችላል። ነገር ግን ፓርቲዎች አንወዳደርም ብለው ምርጫውን ቦይኮት ወይም ደግሞ ከምርጫው ራሳቸውን ካገለሉ ምናልባትም ምርጫው ያለመካሄዱና አብይ አህመድ በዓለም አቀፉ መድረክ ላይ የሚጋለጥበት ሁኔታ ይፈጠራል። ይህ ጉዳይ በተመለከተ ከፖለቲካ ፓርቲዎቹ መግለጫ እንጠብቃለን፣ አስተያየት እንዲሰጡም እናደርጋለን። ምክንያቱም የአማራ ክልልን ትቶ ምርጫ መወዳደር ምን አይነት ትርጉም እንዳለው ከነሱ መስማት እንፈልጋለን። በዚህ ሁኔታ ላይ የአማራ ህዝብ እንደዚህ ጥሪ እያቀረበ የአማራ ህዝብ በዚህ ምርጫ የሚሳተፍን ከገዢው ስርዓት ለይቻ ላይም ስለዚህ እንዳትመጡ እያለ እንደዚህ ድምጹን እያሰማ ያንን ወደ ጎን አድርገው በምርጫ ሂደቱ የሚቀጥሉ ከሆኑ ምናልባት ውጤቱንም አብሮ በጸጋ በመቀበል የሚመጣውንም ቀደም ሲል አንተም እንዳልከው በመግለጫውም እንደተገለጸው ኃላፊነቱን የሚወስዱ ይሆናሉ። ምናልባት አብይ አህመድ አንድም ምርጫውን ለማካሄድ በአማራ ክልል የተነጠቃቸውን አካባቢዎች መልሶ ለመያዝ እንዲሁም ለምርጫ በሚል ታሳቢ ብቻ ተደርጎ ጥቃት እየከፈተ እንዳለ ምክንያቱም ምርጫ የሚካሄድባቸው የተወሰኑ አካባቢዎችን በሰራዊት ለመክበብና በከፍተኛ ሁኔታ ጥበቃ ተደርጎላቸው እንዲካሄዱ ከወዲሁ እየተዘጋጀ እንዳለ ነው የሚሰማው። ይህንን ለመመከት ደግሞ የአማራ ፋኖ በተለያዩ ቀጠናዎች ውስጥ የሚገኙ ታጋዮች ከፍተኛ የሆነ የመልሶ ማጥቃትና የማጥቃት እርምጃ በመውሰድ ድሎችን እያገኙ እንዳለ ነው እየሰማን የምንገኘው። እስቲ ከዚህ ጋር በተያያዘ ያለውን መረጃ አካፍለን። መሳይ እንግዲህ ምርጫውን በተመለከተ ከሆነ በአማካኝ አንድ የምርጫ ክልል ከ40 በታች የምርጫ ቀበሌ በታች የምርጫ ክልል የለም። የምርጫ ቀበሌዎች እንዲያው በጣም አነሰ ከተባለ እንኳን 40 ምርጫ ጣቢያዎች አሉ። አንድ የምርጫ ክልል ወይም አንድ የፓርላማ አባል የሚወዳደርበት ቦታ ቢያንስ በጣም ዝቅተኛ ከተባለ ከ40 በታች ያለው የምርጫ ክልል የለም። በጣም ከፍ ከተባለ ደግሞ እስከ 65 ድረስ ቀበሌዎች ወይም የምርጫ ጣቢያዎች ይኖሩታል። እነዚህን ካየን በአንድ ወረዳ ላይ 40 ምርጫ ቀበሌዎች አሉ ብንል እንኳን ከ40 37 እና 38 ቀበሌዎች በፋኖ ተይዘው ነው የሚገኙት። እንግዲህ የገጠሩን ህዝብ በሙሉ ሰብስቦ መጣችሁ ወረዳ ከተማ ላይ ወይም ዞን ከተማ ላይ መጣችሁ ምረጡ ካላለ በስተቀር
እንግዲህ ደግሞ የምርጫ ህግን አጠቃላይ የሀገሪቱን ህግ የሚጣረስ ነው። ይሄንን ያደርጋል ብለን አናስብም። ነገር ግን መንግስት እነዚህን የተነጠቃቸውን የምርጫ ጣቢያዎች መልሶ ለመንጠቅ ያለ የሌለ ሰራዊቱን በተለይ ከትግራይ ክልል የወሰደውን እና ወደ ኤርትራ አካባቢ አንቀሳቅሶት የነበረውን የመከላከያ ሰራዊት ወደ ተለያዩ አካባቢዎች ወደ አማራ ክልል የተለያዩ አካባቢዎች እያመጣ እና ጦርነት ለመክፈት በአንዳንድ ቦታዎችም ላይ ጀምሯል። ነገር ግን የተሳካለት አይመስልም። በተለይ በምዕራብ ወሎ ወግዲ ወረዳ እንግዲህ 3ኛ ቀን ያስቆጠረ ከባድ ትንቅንቅ እየተደረገ ባለበት ሰዓት የአማራ ፋኖ ብሔራዊ ንቅናቄ የሚኒሊክ እዝ መብረቁ ክፍለ ጦር ታላቅ ድል ነው የተጎናጸፈው። ለ3 ተከታታይ ቀናት እነዛን የምዕራብ ወረዳዎችን ለማስለቀቅ መጀመሪያ ወግዲ ወረዳን የፋኖ ጠንካራ ይዞታ ናት የተባለችውን አስለቅቆ ከዛ ወደ አማራ ሳይንት ወደ መሀል ሳይንት ለመንቀሳቀስ ሞክሮ ነበረ። ነገር ግን የአገዛዙ ጦር በጣም በርካታ ሰራዊቱን አስደምስሶ ወደኋላ እያፈገፈገ እንደሚገኝ በተለይ ወረዳዋ ማክፋታና የጉርባ በሚባሉ ቀበሌዎች ላይ ተቆርጦ በርካታ የአገዛዙ ጦር እንደተማረከ ሻለቆች፣ የሻምበል አመራሮች፣ የመቶ መሪዎች እንደተማረኩና በርካታ ሰራዊቱም እንደተገደለበት ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና ከዳባት ወደ ገደብዬ በርካታ ኮንቮይ መከላከያ ሰራዊት ወደ ጎንደር ለመምጣት እንቅስቃሴ በሚያደርግበት ሰዓት ከዳባትና ከገደብዬ መካከል ላይ የአማራ ፋኖ ብሔራዊ ንቅናቄ በከፍተኛ ደረጃ የቆረጣ ምት መጥቶ ሰራዊቱን ሙሉ በሙሉ መበተኑና አሁን ለጊዜው ቁጥሩ ያልታወቀ የመከላከያ ሰራዊት አባላት እንደተገደሉ መረጃዎች ያመላክታሉ። በዛው አካባቢ እንዲሁም በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦርና በጌምድር ክፍለ ጦር በጋራ በመቀናጀት 2 አሃዶች ተቀናጅተው ወይና ጣና በተባለ ቦታ ላይና ደባራ በተባለ ቦታ ላይ በተመሳሳይ ሰዓት በአገዛዙ ጦር ላይ በፈጸሙት የማጥቃት እንቅስቃሴ ከ18 በላይ የአገዛዙ መከላከያ ሰራዊት አባላት ተገለው ከ20 በላይ መቁሰላቸውንና በርካታ የጦር መሳሪያዎችን በእጃቸው ማስገባታቸውን ለማወቅ ተችሏል። በሌላ ዜና እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በሜጫ ወረዳ ከትናንት ወዲያ ከባህር ዳር በቅርብ ርቀት የምትገኝ ብራቃት የምትባል ከተማለች። ከዚህ በፊት የአገዛዙ ጦር ተሸንፎ ወጥቶ ተመልሶ እንደገና ከተማዋን ሲቆጣጠር ንጹሐንን በገፍ የገደለበት አካባቢ ነው። የፋኖ ኃይሎች ግን በደንብ አድርገው ተደራጅተው ያችን ከተማ ላይ የመሽጎ የነበረውን የአገዛዙ ጦር በመደምሰስ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የ102ኛ ኮር 11ኛና 33ኛ ክፍለ ጦሮች በጋራ በፈጸሙት ማጥቃት ከ40 በላይ የመከላከያ ሰራዊቱን በመደምሰስ ምሽጎችን መቆጣጠራቸውን ነው ለማወቅ የተቻለው። አሁን ማምሻውንም የደረሰን ዜና አገዛዙ በከፍተኛ ክሳራ ለቆት የነበረችውን በማዕከላዊ ጎንደር የአለፋ ወረዳ ዋና ከተማ የነበረችውን የሻውራን ከተማ መልሶ ለመቆጣጠር ከደልጊ ወደ ስፍራው የተንቀሳቀሰው የአገዛዝ ጦር ድኩል 40 ከምትባለው አማካኝ ጎዳና ላይ ሲደርስ በቆረጣ ተመቶ ወደ ደልጊ ተመልሶ እንደሄደና በርካታ የአገዛዙ ጦር በውጊያ እንደተደመሰሱበት ነው መረጃዎች የሚያመላክቱት። የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ወደ እናንተ የተለያዩ መረጃዎችን የማደርስ ይሆናል። ከፋኖ ጋር አንዋጋም፣ የመሳሪያ ብልጫ ተወስዶብናል የሚል ግምገማ መነሳቱን የሚገልጸውን መረጃ ጨምሮ ከዚህ ጋር በተያያዘ በወታደራዊ ስብሰባው ላይ የተነሱ ጉዳዮችንና የተሰጠውን ምላሽ እንዲሁም ደግሞ ቀጣዩን ወታደራዊ ትዕዛዝ የተመለከተ ዝርዝር መረጃ ከግንባር ከያዝኳቸው መረጃዎች መካከል ይገኝበታል። ለዚሁም ደግሞ ወደ ፋኖ አዳዲስ ጦር መሳሪያዎች ገብተዋል በሚል በብሔራዊ መረጃና ደህንነት አገልግሎት በኩልም የቀረበው ሪፖርት እንደዚሁ በብልጽግና ባለስልጣናት ላይ ከፍተኛ ስጋት ጥሏል። መካከል ፋኖን የተመለከቱ መረጃዎች ናቸው። ሚሊሻው በቂ ትጥቅ ካልቀረበልን ከፋኖ ጋር አንዋጋም ብሏል። በአማራ ክልል በቀጠለውና 3ኛ ዓመቱን በያዘው በዚህ ጦርነት ከፋኖ ጋር ለመዋጋት የመሳሪያ ተመጣጣኝነት የለንም። ፋኖ አሁን ከኛ አቅም በላይ የሆኑ የጦር መሳሪያዎችን ታጥቋል። ጸረ አውሮፕላን የአየር መቃወሚያ፣ ጸረ ታንክ፣ የመካከለኛ ርቀትና የቡድን መሳሪያዎችን ታጥቋል። እኛ ግን በኋላ ቀር መሳሪያ ነው እየታገልን ያለ ነው። ስለዚህ በዚህ ሁኔታ እያለቅን ስለሆነ አሁን ከተጨማሪ ዘመናዊ መሳሪያ ካልገባልን ካልታጠቅን ከፋኖ ጋር አንዋጋም ብለዋል ሚሊሻዎች። እንግዲህ በስብሰባ ላይ እየቀረበ የሚሊሻዎች ጥያቄ ነው። ይህንን በተመለከተ ምላሽም ተሰጥቶበታል። የመከላከያ አዛዡ ምላሽ ሰጥተዋል። እኛ ከፋኖ በላይ መሳሪያ ታጥቀናል፣ አየር አለን፣ መካናይዝድ አለን፣ እንዲሁም ደግሞ የእግረኛና የኮማንዶ ዘመቻ እያደረግን ባለንበትና ለእናንተ ሽፋን እየሰጠን ባለንበት ሁኔታ እንዴት እንደዚህ አይነት ሰበብ ታነሳላችሁ የሚል ማስፈራሪያና ዛቻ አሰምተዋል።
እንግዲህ በዚህ የሚሊሻ አባላቱም እንደዚሁ ጥያቄያቸውን አጠናክረው ቀጥለዋል። መከላከያ ብዙ አውደ ውጊያዎች ላይ የደረሰልን ጉዳት ከደረሰብን በኋላ ነው። እንዲሁም ደግሞ ሽፋን አይሰጠንም፣ ጥሪ ስናደርግም አይገባልንም፣ ትዕዛዝ አልደረሰንም በሚል ብዙ ቦታዎች ላይ መከላከያ አስጠቅቶናል የሚል ሚሊሻዎቹ ጥያቄ አንስተዋል። እነዚህ ጉዳዮች በአስቸኳይ ካልተስተካከሉ የመሳሪያ አቅማችንም ካልተጠናከረ አንዋጋም ያሉት ሚሊሻዎቹ ይህንን በተመለከተ እንግዲህ በተለይ መከላከያ አስከሬን ሲያነሳ እንኳ የራሱን ብቻ መርጦ ነው የሚያነሳው፣ የሚሊሻን አስከሬን አያነሳም የሚሉ የተለያዩ ወቀሳዎችን፣ ጥያቄዎችን፣ ቅሬታዎችን አቅርበዋል። እንግዲህ ሚሊሻዎቹ በፋኖ ጋር በተያያዘ አዳዲስ መሳሪያዎችንም ስለመታጠቁ መረጃ ደርሶናል የሚሉ ነገሮችን አንስተዋል። እኛ መረጃ አለን፣ ፋኖ አዳዲስ መሳሪያዎችን ታጥቋል፣ ስለዚህ አሁንም ለኛ ዘመናዊ መሳሪያ ስጡን የሚል ጥያቄ ነው ያቀረቡት። የመከላከያ አዛዡ በግድህም ቢሆን ትዋጋለህ፣ እኛ በየቀበሌው የምንዞረው የእናንተን ሰላም ለማስከበር ነው። ስለዚህ ማቄን ጨርቄን አትበል፣ ባለህ ትዋጋለህ። ይሄ አፍራሽ ተልኮ ነው። ይሄ ተልኮ ካላችሁ ቀጣይ ወደ ካምፕ መልሼ እርምጃ ወስድባችኋለሁ የሚል ማስጠንቀቂያ ሰጥቷል። ከዚህ ጋር በተያያዘ በቅርብ ጊዜ ፋኖ አዳዲስ የጦር መሳሪያዎች በእጁ ገብተዋል በሚል የደህንነት መስሪያ ቤቱ ግምገማን ተከትሎ በብልጽግና ባለስልጣናት ላይ ጭንቀት መፈጠሩን የአብሮ የመረጃ ምንጮች ገልጸዋል። በመረጃና ደህንነት መስሪያ ቤቱ ጸረ አውሮፕላን መሳሪያዎች በቁጥጥር ስር አውያለሁ ብሏል። እንደዚሁ አብሮ በቀረበ ሪፖርት የጸረ አውሮፕላን መሳሪያዎችን በቁጥጥር ስር አውያለሁ ይበል እንጂ የት ቦታ መቼ በምን አይነት ሁኔታና የት ቀጠና የሚለው አብሮ አልተካተተም ያሉት የመረጃ ምንጮቹ ይሄ እንግዲህ ከተለያዩ በተለይ ከሰሜን ምዕራብና ከምዕራብ ኢትዮጵያ በጋምቤላ ቀጠና ካለው ጉዳይ ጋር የተያያዘ ሊሆን ይችላል ብለዋል መረጃውን ያደረሱ የመረጃ ምንጮች። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ